ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ስለ አርቲስት ፍናን ሂድሩና ስለ እጮኛዋ ነግራችኋለሁ። ማን ይሆን እጮኛዋስ? ታዋቂ ነበረ። ሁላችሁም የማታውቁት የማትገምቱት በተለያዩ ፊልሞች ላይ ሲሰሩ እንደነበር ነው የተለያዩ ሶሻል ሚዲያዎች ላይ ሲለቀቅ እንዳያችሁት። ነገር ግን ጓደኛዋ ወይንም ከወራት በኋላ የሂትለር አጋሯ ሆኖ የምናየው ሰው የፊልም አክተር አይደለም ኦር ደግሞ ከፊልም ጋር የሚገናኝ ከአርቲስቶች ጋር የሚገናኝ ምንም አይነት ሙያ የለውም። በሙያው ኮንስትራክሽን ውስጥ ያለ ሰው ነው ኦር የኢንጂነሪንግ ካምፓኒ ባለቤት ነው ተብሎ የሚታወቀው ኢንጂነር ፍቅራብና ሃናን አርቲስት ሃናን ሂድሩ ዛሬ ሽምግልና ተልኮላታል። ፋሚሊዎች ጋር ሽምግልና ተልኮ እንደነበርና በዛም ፕሮግራሙ ላይ የተለያዩ አስደሳችና አሳዛኝ ክስተቶች እንደተከሰቱ መረጃው ደርሶናል። እናም ሁላችንም በጣም የምንወዳት የምናከብራትና በስራዋም በቃ ሁላችንም ለየት ያለች ሴት ደርባባ እንደሆነች ሁሉም የሚመሰክርላት አርቲስት ፍናን ሂድሩ ከሶስት ቀን በፊት ለተከታታይ 10 አመት አብሯት የቆየውን እጮኛዋን ሽምግልና ልኮ ሊጋቡ እንደሆነ ይፋ ማድረጓም ይታወቃል። ነገር ግን እስከዛሬ ስለ ፍናን ብዙ ነገር ምንም የተባለ ነገር የለም። ምክንያቱም በጣም ደስ የምትል ባህሏን ወጓን አክባሪ ከሁሉም በላይ ደግሞ ለወላጆቿ ክብር ያላት እናቷን እጅግ በጣም የምትወድ የምታከብር ስለሷ ማውራት እንደዚህ ብሎ መናገር ማትችል ምክንያቱም ያለ አባት ብቻዋን ያሳደገቻት እናቷ ነችና ለዚች እናት ክብር ይገባል ስትል ህይወቷን ደብቃ እንደ ድሮ እንዳሁን እንኳን ማለት ከባድ ቢሆንም እንደ ድሮ ባህላችን ቤተሰብ ሳይሰማ ቢያቆም አለ አይደል እንደዚህ በገሃድ በዚህ ልክ ዝቅጥ ባለ ማንነት ውስጥ ሳትገኝ ቤተሰቧን አክብራ ወላጅ እናቷን ያስከበረች በዚያም ላይ ደግሞ ለጮኛዋ ያላትን ክብርና ፍቅር የገለጸችበት መንገድ በጣም ነው ደስ የሚለው። ለተከታታይ 10 አመታት አብሮኝ ሲሆን እንደሌላው ሰው ፎቶውን ቪዲዮዎችን ምናምን ሾው ማድረግ እንደማልፈልግ እንኳን ስነግረው ምንም አይነት ከባባድ ፊሊንጎችን የማያሳይ ትሁትና ለወላጆች ያለው ክብር ከምንም በላይ ያስደንቀኛልና ይሄን ሰው ውዱ ባለቤቴ ብቻ ሳይሆን ልለው የምችለው አጋዤም ወንድሜም አክባሪም አባቴም ሁሉ ነገሬ ነው ስትል የገለጸችበት መንገድ በጣም ነው የሚያስደስተውና እውነትም ደግሞ ከምንም በላይ 10 አመታትን ከዛሬ 10 አመት በፊት 2008 ላይ ነው የተዋወቁት። 2008 ላይ በምን መልኩ እንዴት ተዋወቁ የሚሉትን ደግሞ ልንገራችሁ ውድ ጓደኞቼ ኦር ውድ የዩቲዩብ ቻናል ቤተሰቦች ከዛሬ 10 አመት በፊት በ2008 ማለት ነው አዲስ ሙዚቃ ላይ ለክሊፑ ፍናን እንደ ተዋናይት የምትተውንበት ፓርት ነበርና የምታስታውሱት ከሆነ ስቴዲየም ውስጥ ነበር ቀረጻው ነበር ስሙ የሺ ነው የሚሉት በቅጽል ስሙና በዛ ቪዲዮ ክሊፑ ከተለቀቀ በኋላ አርቲስቱ የሆነ ኮንሰርት ላይ ይጋበዝና አንዴ ካለላቸው በኋላ ሙዚቃውን ወር ከተጫወተው በኋላ ይደገም ሁለተኛ ደገመላቸው። አሁንም በህዝቡ ጥያቄ ለሶስተኛ ጊዜ ከተደገመው በኋላ ያውኑ እጮኛዋ በፊት ይሄ ሙዚቃ አዲስ ቢሆን ነው ወይስ እንዴት ነው በዚህ መልኩ ሰው የወደደው ምናምን ብሎ ሲጠይቃቸው አብሯቸው የነበሩ ሰዎችን እንዴ አዲስ ሙዚቃ እንደሆነና ክሊፑን ከፍተው ሲያሳዩት ፍናንን ያያታል ማለት ነው። ከዛ እቺ ልጅማ በቃ ማግኘት አለብኝ አይነት ነገር ነውና ሙቹዋል ፍሬንድ እንዳላቸው ታዛ በሙቹዋል ፍሬንዶቹ በኩል አድርጎ ፍናን እናገኛት ከዛች ቀን ጀምሮ እሱ እንደሚያገባት እርግጠኛ ነበር እያለ ቀጠለ። 10 አመታትን በብዙ ውጣ ውረዶች ውስጥ አብረው ካሳለፉ በኋላ እንግዲህ ዛሬ ጊዜው ደረሰና ሽምግልና ተልኳል ልላችሁ እወዳለሁ ማለት ነውና እጅግ በጣም ደስ የሚለው ነገር ምንድነው መሰላችሁ የዩቲዩብ ቻናል ቤተሰቦች በቃ በጣም
ይሄ የኢትዮጵያዊነት ወጉን ሳይለቅ የቤተሰብን ሞራል ማለት ይሄ ያለ አይደል ያደግንበት ሲቹዌሽኖች አሉ በዛ መልኩ ምንም በቃ አሰስከሰስ ያልበዛበት ደስ የሚል ለታይታ ያልሆነ የእውነተኛ ፍቅር የሚታይበት አይነት ፕሮግራም ነበርና ሁላችሁም እንኳን ደስ ያለሽ በማለት ኮሜንት ሴክሽን ላይ ጻፉላት የራሳችሁንም ዊሽ አስቀምጡላችሁ ዳለው ቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ ያደረጋችሁ ኮሜንት ሴክሽኑ ላይም የራሳችሁን ሐሳብ አስተያየት ያስቀምጣችሁልኝ ብዙ የተለያዩ ነገሮችን የምንነጋገርበት ወን መረጃ ማድረሳችሁ ነው የሚሆነው በዚህ YouTube ቻናል ለብዙ ጊዜያቶች መስራት አቁሜ ነበር አሁን ግን ተመልሻለሁ ሞራል ትሆኑኛላችሁ ያስባለሁ ድጋፋችሁ ያስፈልገኛልና አርቲስት ፍናን ሂድሩ ጥር ላይ የሰርግ ፕሮግራማ እንደሚካሄድም ተነግሯል ይፋ ሆኗል ማለት ነው ቀኑ ተቆርጧል እና ደግሞ 3 ወር 4 ሚዚዮቿንም በቅርቡ በኢንስታግራም ፔጇ ላይ ይፋ እንደምታደርግና እንግዲህ ብዙዎቻችን እንደምናቀው ከአርቲስት ማርታ ጎይቶም ጋር ያላቸው ፍቅር እጅግ በጣም የላቀ ነውና ከድሮም ጀምሮ በጣም የሚዋደዱ የሚከባበሩና ፍቅራቸው እጅግ በጣም የሚያስቀና እንደሆነ ይታወቃል ብዙዎቻችን እንግዲህ ስለ ፍናን ሲነሳ ማርታ ጎይቶምን ማንሳት ግድ ነው የሚለንና ሁለቱም ኢትዮጵያዊ ማንነት ያላቸው ለተለታይ ማለትን የማይበዙ ይሄ ታይታን የማይወዱ በጣም ጨዋ የሆኑ ኢትዮጵያውያን ሴቶች ኦርኒስቶች ናቸውና ዛሬ በጣም የሚያስደስቱ ሁለት ክስተቶችና አንድ የሚያሳዝን ክስተት ተፈጥሯል ብያችሁ ነበር ቅድም በጣም የሚያስደስተው ክስተት ምንድነው ከሚለው ጀምር ኦር በጣም የሚያሳዝነውን ላስቀድም ስቱዲዮ ቻናል ላይ ቤተሰቦች አንደኛው በእንትን ላይ ስለ አርቲስት ባባ ኦር ታሪኩ ብርሃኑ በጣም እንዳዘነችና እቺን ቀን አብሮኝ ሆኖ ብንደሰት ደስ ይለኝ ነበር ያኔ በግል በሁለቱ በፍቅራብና በፍናን ግንኙነቶች ውስጥ ኦር በሚጣሉበትም በሚታረቁበትም ብቻ በደስታቸውም ባዘናቸውም ጊዜ አብሯቸው የነበረ ውድ የልብ ጓደኛዋ እንደሆነና በጣም የምትወደው የምታከብረው አርቲስት እንደነበረ እንደ ወንድሟ የምታየውም እንደነበርና በጣም እንደምታከብረውና ዛሬ ቢኖርልኝ ብዬ ከመመኛቸው ሰዎች መካከል አንዱ ታሪኩ ባባ ነበረ ስትል አጋርተናለች እንግዲህ እኛም ቢኖር ደስ ባለን ምክንያቱም ታሪኩን የማይወደው ኦር ባባን የማይወደው ኢትዮጵያዊ ያለ ብዬ አላስብም ነገር ግን እግዚአብሔር ሁሉ የሚወደደውን የሚያደርገው አይደለም ሌላኛው እናትየው ወደሚያስደስተው ስናልፍ እናትየው እንደተገኙና እንደመረቋት ሁሌም ሄዳ ተጠይቃቸው እንደነበረ ፍቅሯ በቃ ምን ያህል ጥልቅ እንደነበር የገለጹበት መንገድ እንዳስደስታት ማጋርተናለች እና ሁላችሁም ስለ አርቲስት ታሪኩ ባባ የምታውቁት ነገር ነው በጣም ንጹህ ልብ ያለው ተወዳጅ እና ሁላችንም የምናከብረው አርቲስት ነበረ በዚህ አጋጣሚ ነፍሱ በአጸደ ገነት ያሳርፍልን ማለት ወዳለሁኝ ወደ አርቲስት ፍናንና ወደ ኢንጂነር ፍቅራብ ስመለስ ግን እግዚአብሔር ሁሌም መልካሙን ነገር ያደርግላችሁ ማለት ወዳለው እናንተስ ምን ትላላችሁ ቀደም ጀምር ያቆምኩትን ሪካርድ ሳደርግ በምልክት ያዩኝ ነበርና ማርታ ጎይቶም የመጀመሪያ ሚዜዋ እንደሆነች ወይንም ሚዜ እንደሆነች ተነግሮናል እንግዲህ ሰርጉ ምን አይነት ድባብ ሊኖረው ይችላል በቤተክርስቲያን የሚባል መረጃ አለ በሷ በኩል ምንም አይነት ወጣ ነገር የለም ኦብቪየስሊ የወጣውን ነገር አጣርተን ትክክለኛውን መረጃ ምንም ሳንጨምር ሳንቀንስ የምናደርሳችሁ ነው የሚሆነው ውዴቱ ቻናል ቤተሰቦች ቤተሰብ ይሆናችሁ ላይክ አድርጉልኝ ኮሜንት ሴክሽኑ እናንተ ነው ሐሳባችሁን አስተያየታችሁን አጋሩኝ አመሰግናለሁ ፋሚሊ ያሉናችሁ ደግሞ ሰብስክራይብን በመጫን ኖቲፊኬሽን እንዲደርሳችሁ ክሊክ በማድረግ ቤተሰብ እንድንሆን በትህትና ጠይቃለሁ ሌላው ደግሞ ሰሞኑን እንግዲህ ብዙ ሐሳቦች የውሸት መረጃዎች ሶሻል ሚዲያ ላይ ተጋርተው ብዙ ሰው ያጋራ እንደሆነ እንግዲህ ግልጽ ነው አርቲስት ፍናን
ከሌላ ሰው ጋር ግንኙነት እንደነበራትና ያንን ሰው ከርታ ወደ ፍቅር አብሽፍት እንዳደረገች የሚያወሩ ሰዎች አሉ። ነገር ግን ይህ በፍጹም ከእውነት የራቀ ውሸት እንደሆነ ላረጋግጥላችሁ እወዳለሁ። ከዛሬ 10 ዓመት በፊት ጀምሮ ኦር ከ2010 ዓመተ ምህረት ጀምሮ እስከ 2018 ዓመተ ምህረት በክብር እንዳልኳችሁ በመከባበር በቃ ይሄ ያለ አይደለ እንደ ወጣት ልትጣሉ ትችላላችሁ ዘንድ በውስጥ አዋቂነት ደግሞ መልሰው ሊታረቁ ይችላሉ እንጂ ከዚህ ያለፈ ሌላ ምንም አይነት ክስተት እንዳልነበረና ሶሻል ሚዲያዎች ላይ የሚተላለፉ ነገሮች እንብዛም ውሸትም እንደሆነ ባይ